እዚህ አዲስ አበባ ያለው የኦሮሞ ፎቢያ እንዲህ ኦሮሞን መፍራት የኦሮሞ ጥላቻ በትክክል ተገንዝባችሁታል ወይ? ኦሮሞ በዚች ሀገር ግንባታ ላይ ድርሻ የለውም ወይ? ወደኋላ ከሄድን ሱስንዮስ ኦሮሞ አይደለም ወይ? ሌሎቹ ነገስታት ኦሮሞ አይደሉም? ኃይለሥላሴ ኦሮሞ አይደሉም ወይ? ታላላቆቹ ጀነራሎች ኦሮሞ አይደሉም ወይ? እቺን ሀገር በደንብ አጥንታቸው የገነቡ ኦሮሞ አይደሉም ወይ? ዛሬ ከየት መጥቶ ነው ቋንቋ ሲነገርና ባንዲራ ሲሰቀል ሀገር ሊያፈርሱ ነው ተብሎ የሚዘመርብን? ከየት የመጣ ነው? እኔ በብሔር ፖለቲካ አላምንም። በዚህ ሚዲያዎች በደንብ ታይተዋል። ሌላው በዚህ አጋጣሚ መናገር የምፈልገው በአዲስ አበባ አሁን ያለው ችግር አዲስ አበባ መቼም የጄኖሳይድ የሚባለው ዘር ማጥፋት ብዙ አይነት ነው። እኔ አርሲ ብወለድም የቱለማ ኦሮሞ ነኝ። ንፋስ ስልክ ላፍቶ ክፍለ ከተማ 21 ዓመት ኖሬያለሁ። እዛ አካባቢ ያሉ ገበሬዎች እንዴት እንደተነቀሉ እንዴት ርስታቸውን እንዳጡ የአባ አያንቱ የሚባሉት ሰው የማህበር ቤት ጥበቃ ዘበኝነት ሲጠብቁ ነው በሳምባ በሽታ የሞቱት። ለ14 ሄክታር ከእጃቸው ላይ ተወስዶ ዛሬ 90% ያ ገበሬ የለም። ሳይለንስ ጄኖሳይድ ተካሂዶበታል። ከአካባቢው ላይ ተፈናቅሏል፣ ጠፍቷል። እድል ተገኝቶ ደግሞ በልጆቹ ደምና አጥንት መስዋዕትነት እግር እጃቸው መቆረጥ እድል አግኝቶ ሲመጣ ሌላውን ከገፋ በመጀመሪያ የምንጋፈጠው እኛ ነን። ዘረኝነት ኃጢአት ነው ብዬ ነው የማምነው። ዘር ግን ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው፣ አምላካዊ ነው። አማራ ለመሆን ሰው ማመልከቻ አላስገባም። ኦሮሞ ለመሆን ማመልከቻ አላስገባም። የአማራ አጠገቤ መኖር ለእኔ ስጋቴ አይደለም፣ ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። ነገር ግን በብሔር ስም የተደበቁ በኢትዮጵያዊነት ስም የተደበቁ በተለይ አደራን ለሚፈልገው ከብሔር ጽንፍ ይልቅ አሁን ግራ እያጋባን ያለው የኢትዮጵያዊነቱ ጽንፍ ነው። በኢትዮጵያዊነት ጽንፍ ስር የተደበቁት ኢትዮጵያዊነት አንድ ብሔር፣ አንድ ሃይማኖት፣ አንድ ቋንቋ እንደሆነ ሊነግሩ የሚፈልጉት ኢትዮጵያዊነት ህብረ ብሔራዊነት 80 ምናምን ቋንቋና ባህልና ሃይማኖቶች የያዘ ብዬ ነው ማምነው። እነዚህ ነገሮች ላይ ምን ያህል ስራ ሰርተዋል? ሌላ ባንዲራ ምን አለ? የ11ዱም ክልል ባንዲራ ቢሰቀል ምን ችግር አለ? ሌላው መጠየቅ ፈልገው አዲስ አበባ ከሰማይ ነው እንደ ወረደው? አዲስ አበባ ሲሰፋ የኦሮሞ ገበሬ እየተነሳ ነው የሰፋው። መሬቱን ከሰጠም ለመሬቱ ጊዜ ኢትዮጵያዊነት ከሆነ ለዝማሬውና ለቋንቋ ጊዜ ለምንድን ነው ኢትዮጵያዊ መሆን ያቃተው? ምንድን ነው ችግሩ? መሬቱ ጊዜ ኢትዮጵያዊነት ነው። መሬትን አትንኩ ቢል ጽንፈኛ ዘረኛ ይባላል። ቋንቋዬን ልዘምር ሲል ጽንፈኛ ዘረኛ ይባላል። ይሄ ነገር ካልተስተካከለ ቅድም ታነሱት እንደነበሩ ሀገር ለማፍረስ ለሚፈልጉት ኃይሎች ትልቅ በር ይከፍትላቸዋል። የህዝብ ጥያቄ መመለስ አለበት። ብልጽግና ማድረግ ያለበት ነገር ብዬ የምናገረው ብልጽግና የእናንተ የምትመሩን ወንድም እህቶቻችን ጉዳይ አይደለም፣ የልጆቻችን የህይወት ጉዳይ። ውስጣችሁን በደንብ ብትፈትሹ እናንተም ጋር በሁለት በሶስት ካርድ የሚጫወቱ አንዳንድ አመራሮች በእኛ ክፍለ ከተማ እኔ ባለሁበት አሁን ለውጡ ሲመጣ የኦሮሞ ቄሮን መዋቅር ማፍረስ አለብኝ ብሎ ተነሳ ነው። መሪው በሳል ስለሆነ በዚህ አጋጣሚ አቶ ሙሉነን ላመሰግን ይፈልጋል። በሳል ስለሆነ ልጆቹን በተለየ ጥበብ ይዞ እኛም ሽማግሌዎች ረድተነው ጉዳዩ ፈረስን። የትኛውን ቄሮ ደም አጥንቱን ገብሮ አሁን ብልጽግናን የሚደግፈው ለብልጽግና የሚሞተውን ትናንሽ ነገር ይዞ መሬት ስለቆፈረ እነዚህ ቢፈተሹ መዋቅር ውስጥ ሁሉም የየራሱን ለመዘርጋት ሲሰራ እንመለከታለን። ሌላው ባህላዊ የግጭት አፈታቶችን መንገድ ብትጠቀሙ፣ ሃይማኖት አባቶችን ብትጠቀሙ። ሁለት ሀገር የለንም። እኔ በብሔርና በሃይማኖት ግጭት ዙሪያ ባለሙያ ነኝ። በጣም የምናገረው ነገር በየስብሰባው የብሔርና የሃይማኖት ግጭት አሸናፊ የለውም። ልጅ ሲሞት አባት ሲሞት ልጅ ነው የሚተካው። ምናልባት ታሪክ አለን ረጅም ነን አንፈርስም ካላችሁ ከሲሪያ የበለጠ ታሪክ የለንም። ታላቅ ሀገር ናት። ቅድመ በብሉይ ኪዳን የምትታወቅ ሀገር ናት። ነገር ግን ዛሬ ልጅ አልባ ቤት አልባ ንብረት አልባ ወጥተው በጎዳናዎቻችን ላይ ይለምናል። ከነሱ ካልተማርን ከየትም አንማርም። ሌሎች በሰሜን አፍሪካ ሀገራት እነ ሊቢያን ማየት ይቻላል። ቀሬና ተብለው ጥንት የተጠሩ ዛሬ ፈራርሰዋል። እሴታችንን ለመጠበቅ ምን እናድርግ ነው? መንግስት ብቻውን ይሄ የብዙ መቶ ዓመት ድምር ችግር የወደቀበትን ሀገር መለወጥ አይችልም። ሰላም የሚጀምረው ከቤቴ ነው። እኔ ለልጄ ከምነግረው ነው፣ ከማስተምረው ነው። ስለዚህ እያንዳንዳችን እዚህ ከምንናገረው ልክ ተግባራዊ እንሆን። የሃይማኖት አባቶች ስነ ምግባርን በደንብ አስተምሩን። አባገዳዎች ባህላዊ እምነት የምትከተሉ በሙሉ ሀገር አልባ ከሆነን ይሄ ሰላም ከእጃችን ከወጣ
መልሰን ሜንቴን ለማድረግ ዋጋ ያስከፍለናል። እነዛ ሀገራት መመለስ አቅታቸው እስካሁን ፈርሰዋል። ስለዚህ የጽንፈኛ የሚባለው ቡድን ስሙ ቢጠቀስ ወንድሜ ከሆነ ለሀገር መፍረስ ምክንያት የሚሆን ከሆነ አሳልፌ ለመስጠት ቃል ኪዳን ገብቼ ነው መውጣት ያለብኝ። ምክንያቱም ከአንድ ወንድሜ ይልቅ ብዙሀን ሚሊዮኖች የሚኖሩበት ሀገር ይበልጥብኛል ብዬ ስለማስብ። በተረፈ የጀመራችሁት እንቅስቃሴ መንግስቲ ማሊዳ torban lama kana keessatti ummanni keenya 500 ol ajjeefame, ummanni keenya 400 ol buqqaafame. Ummata kana deebisanii ijaaruudhaan wanti mangistiin jedhe tokko jiru. Oma caluma jedhe rakkuma keenya. Mangistiin keenya waa'ee misoomaasa. TV'n keenya TV'n naannoo Oromiyaa OBN waa'ee Malkaamuu Tabajjee, waa'ee Alamaayyoo Galaagayaasa. Maalidha mangisti ati eenyuun bulchaa jirta? Ummata Oromoo moo ummata Bujumburaaf Burundii bulchaa jirta? Akkuma keenyaa cal jette haa ta'u. Ara mangistii waa jedhi ummanni rakkachaa jira. Ara mangistii waa jedhi adaraa eeggi.